አሁን ሸሃዳ ያስያዘው ማን ነው? ወይም የእሱ አንድ አባትና እናቱ አሁን እንዲያሉ እሱ የሚናገረው ቁርአን ላይ ጀሃነም እንዲያሉ ነው የሚናገረው። ስለዚህ እናትና አባቱ ለምን ወይ ሙስሊሙ ሳይሆን ከሙስሊም ሳይፈጠር ነው የቀረ? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በመረጃ ሳይ ላሳየህ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ አምላክን አላህን በብቸኝነት የሚገዙ ነበሩ። ገብተዋል። ነቢይ ከመሆናቸው በፊት ራሱ ማለት ነው። ስለዚህ ሻሃዳ መያዝ አስፈልጋቸውም። ራሳቸው ከመጀመሪያው ቀድመው ሙስሊም ናቸው። እንዲህ ሻሃዳ ሳይዝ እሱ ሻሃዳ ወላችን ሻሃዳ ሳይዝ እንዴት ሻሃዳ አሁን አስይዞታል አልከኝ። ሻሃዳ እንዲያ ሰውን ይሁን ሻሃዳ ሙስሊም ላልሆነ ሰው ነው። አንድ ሰው ወደ እስልምና ሲመጣ ጊዜ ሻሃዳ ያዝ ይባላል አይደለ? ሙስሊም ስላልነበረ አላህ ሰላም ነብዩ መሐመድም እኮ እንደኛው ነው የተወለዱት። ስለዚህ ሻሃዳ ሙስሊም መሆን አለባቸው። ግዴታ ሻሃዳ መያዝ አለበት። ካፊር አልነበሩም ከሃዲ አልነበሩም እያልኩ ሙስሊም ናቸው ከመጀመሪያው ከመሰረቱ። ከቁረይሽ እንዴ ነብዩ መሐመድ ቁርአን ላይ የሚለው ደግሞ ከቁረይሽ ከሚያመልኩ ቤተሰብ ላይ የተፈጠሩት ነው የሚለው። ቤተሰብ ሳይሆን ስለ እርሳቸው ነው እያወራኝ ያለው ወገናችን። እርሳቸው አንድ አላህ ነው። ስለዚህ ሻሃዳ የሚያስፈልገው ሙስሊም ላልሆነ አካል ነው። እርሳቸው ደግሞ አንድ አምላክን አላህን በብቸኝነት የሚገዙ ሙስሊም ነበሩ ነብይ ከመሆናቸው በፊት። ማስረጃ ላሳየህ ነው። እሺ እዚህ ላይ ማስረጃውን ታሳየኛለህ፣ ችግር የለውም። አሁን ምን እንዲያልከኝ ማለት ነው ከነብዩ መሐመድ በፊት እንግዲህ ሌላ ትውልድ ያለ ከአንደኛው ሴንቸሪ ጀምሮ እንግዲህ ብዙ ትውልድ ያለ። ስለዚህ ከዛ በፊት ነብያቶች አሉ። ነብያቶች ደግሞ እስላሚ ነቢያት ሃይማኖት ነው ስትል ሻሃዳ አለ። በማን ስም ነው ከነብዩ መሐመድ በፊት የሚያዙ ስልህ አስረዳኸኝ ማለት ነው። ስለዚህ ነብዩ መሐመድ ሲመጣ ብቸኛ ፍጥረት እንዴት ሆኖ እሱ ሻሃዳ ሳይዝ ይቀራል ነው? በሱ ስም ሻሃዳ ያለ ከዛ ወደ ከሱ ትውልድ ያለ ወደ ስሚስ ከሆነ እስልምና ሲቀበል አሁን የቀደሙ ተመለሰ። ስለዚህ ማን ነው ሻሃዳ ያስያዘው? እንዴት ሻሃዳ ያላዘ ማን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይኸውልህ ሻሃዳ የሚያስፈልገው ሙስሊም ላልሆነ ሰው ነው እያልኩ ነው። አዎ እኛ ለምሳሌ አሁን እኛ ሙስሊም ስንወለድ አምላክ ሙስሊም አድርጎ ነው የፈጠረን። ገብቶሃል አይደለ? ሻሃዳ ያዘው አንባልም። ገብቶሃል አይደል? አላህ ሱብሓነሁ ወተዓላ በእስልምና ላይ ነው እንትን ያለን የፈጠረን። ነቢዩ መሐመድንም ሰለላሁ ዐለይሂ ወሰለም አላህ በእስልምና ላይ ነው ማንኛውንም ሰው የሚፈጥረው፣ በእስልምና ሃይማኖት ላይ አድርጎ ነው የሚፈጥረው። ገብቶሃል? ሰው ሁሉ ሲፈጠር ሙስሊም አድርጎ ነው አላህ የሚፈጥረው። ከዚያ በኋላ እርሳቸውን በባዕድ አምልኮ ላይ አልጣላቸውም። ከሰይጣናዊ ማንኛውም ስራ ጠብቋቸዋል። ከልጅነት ጀምረው አምላክ አላህ ሱብሓነሁ ወተዓላ ጠብቋቸው በዚያ መንገድ ላይ ነበሩ። መልአኩ ገብርኤል ተልኮ ወደ ነው። እሺ ወንድም እንደዛ ከሆነ ማለት ነው ወንድሜዋ ነብዩ መሐመድ አንድ ሙስሊም ነው ተፈጥሮ ሻሃዳ መያዝ የማያስፈልገው ከሆነ የእሱ ቤተሰቦች ከቁረይሽ ቤተሰብ የተወለደ ስለሆነ የእሱ ቤተሰቦቹ ገሃነም ናቸው ይላል። ስለዚህ እንዴት የእሱ ቤተሰቦች ከሙስሊም ከቁረይሽ ምክንያቱም አሁን አንድ ሰው ከኦርቶዶክስ ወይ ከአይሁድ ሆኖ ሲመጣ ነው አይደል ሻሃዳ የምታስይዙት እስልምናን ለማስቀበል ማለት ነው። ስለዚህ እሱ ደግሞ ድንጋይ ጣዖት ከሚያመልኩ ቤተሰብ ተፈጥሮ እንዴት ሻሃዳ ሳይሄድ ይቀዘቀራል? ጀናችን ይኸውልህ ነቢያትን አምላክ ቀድሞ አዘጋጅቷቸዋል። በእስልምና እንደዛ የሚባል ነገር የለም። ነቢያትን ባዕድ አምልኮ ላይ ጥላቸውም አምላክ አለ። ለሰው አርአያ ሊያደርጋቸው ስለሆነ ቀድሞ እነርሱን መርጧቸዋል። አላህ ቃል በቃል በቁርአን ላይ ሲናገር ጊዜ አላሁ የስጠፊ ሚነል መላኢከቲ ሩሱለን ወሚነን ናስ ይላል። እኔ ከመላእክቶችም ከሰዎችም መልእክተኛን እመርጣለሁ አለ። እነዚህን የመረጣቸውን እርሱ የከለከለበት ቦታ ላይ እንዲገኙ አያደርጋቸውም። ነቢይ ከመሆናቸው በፊት ራሱ ባዕድ አምልኮ ላይ አይጥላቸውም። በእስልምና ይሄ ነው እምነታችን። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ገና ህፃን ሳሉ ጀምሮ ነው አምላክ አላህ ሱብሓነሁ ወተዓላ እነርሱን ከባዕድ አምልኮ ሁሉ እንደጠበቃቸው በእንትን ሁሉ ያሳያቸው። መልአኩ ገብርኤል ይላክላቸው ነበር ነቢይ ከመሆናቸው በፊት ላሳየ ይችላለሁ። ገና ህፃን ጨቅላ እያሉ መልአኩ ገብርኤል ወደ እርሳቸው ተልኮ ልባቸውን እንደዚህ ከቀደደ በኋላ ቀልባቸውን አወጣና በዚያ ውስጥ የሚገኘውን የሰው ልጆችን ሰይጣን ሊወሰውስ የሚችልበትን አቅም አወጣ። መልአኩ ገብርኤል የተላመጠች ስጋ የምታክል ወይም የረጋ ደም የምትመስል አወጣና ከቀልባቸው ገፎ ቀልባቸውን አጠበው። ከጀነት ይዞት በመጣው የወርቅ ጥስት በምድር ላይ በሚገኝ ከዘምዘም ውሃ በዚህ አጠበና ምን አለ? ሀዛ ሀظ ሸይጣን ሚንከ ያ ሙሐመድ አለ። ሙሐመድ ሆይ አለ በደንብ አዳምጥ። ሰይጣን በአዳም ልጆች ላይ ሊኖረው የሚችለው እድሉ ይኸውና ይሄ በአንተ ላይ ሊሆን ነበር ተነስቷል ከአንተ ብሎ ያንን መንጭቆ ጣለው፣ ወረወረው። አየህ ሰይጣን በሰው ልጆች ላይ የሚያደርገው ተንኮልና ሴራ ምንድን ነው ከተባለ ክህደትና ኃጢአት። ይህ በእርሳቸው ላይ ምንም አይነት እንዳይኖርባቸው ከልጅነታቸው ጀምሮ አደረገ። ስለዚህ ነቢይ ከመሆናቸው በፊት ጀምሮ አምላክ ይህን እንክብካቤ በእርሳቸው ላይ አድርጓል። ሰይጣን በእርሳቸው ላይ ምንም አይነት ሴራ እንዳይኖሩ አድርጓል።
ይህን ማስረጃ ላሳይ ይችላሉ። መልአኩ ገብርኤል ቃል በቃል ተልኮ መጥቶ ቡኻሪና ሙስሊም ላይ በሚገኝ ሐዲስ ለእርሳቸው የሰይጣን ተንኮልና ሴራ በእርሳቸው ላይ እንዳይሰራ ይህንን ለቀልቡን አይደለም ቀልባቸውን አወጣና በዚያ ላይ የሚገኘውን ጥቁር የረጋ ደም የሚመስል ነገር አወጣ። ታቸዋል በልባችን ላይ ምንም አይነት የክህደትና የኃጢአት እሳቢ እንዳይኖር በልባቸው ላይ አላህ ሱብሓነሁ ወተዓላ ከመጀመሪያው ከልጅነታቸው አንስቶ አስወግዶላቸዋል። ስለዚህ በዚህ መንገድ ላይ ነበሩ አንድ አምላክን የሚያምኑና የሚቀ እሺ ችግር የለም ይሄ ማለት ነው። እሺ የነብዩ መሐመድ ሙስሊም ሆኖ ለመፈጠር ወይም አለበለዛ ከሌላ አምልኮ ባዕዲ ከሆነ ቤተሰብ አለመፈጠሩ መስረጃ ትሰጠኛለህ? ያው ላሳይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት ማንኛችንም ስንፈጠር ሙስሊም ሆነን የተፈጠርነው። እሺ በመጀመሪያ ይሄ ልታውቅ ይገባል። በቁርአን ላይ ላሳይ እኔ ሰውን ስፈጥር አላህ ሱብሓነሁ ወተዓላ ሲፈጥራቸው ሰውን ስፈጥር በቀጥተኛው መንገድ አድርጌ ነው የፈጠርኩት እያለ የተናገረበት ላሳይ። ያው በቁርአን ላይ ምን ይላል? ሱረቱ ሩም ስለ ነብዩ መሐመድ ነው የምታስረዳኝ። ሰው ናቸው እርሳቸው ስለ ሰው ብሎ ይናገራል። ሰውን ስለ ሰው አፈጣጠር መጀመሪያ ላሳይ። ሰው ናቸውና ስለ እርሳቸው ደግሞ ልመጣልህ ነው። ነቢይ ከመሆናቸው በፊት አላህን እንደሚገዙ ማለት ነው። ስለ ነብዩ መሐመድ ነው። በቃ ያው ስለ ነብዩ መሐመድ ታውቁት ያ ነው። ያው ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዚህ ጋር ይናገራል። ምን ይላል? ወደ አማርኛ ተርጉምላችኋለሁ። በአማርኛ አድርገው። በአማርኛ አድርግልኝ። እሺ ከኔ ነብያችን ሰለላሁ ዐለይሂ ወሰለም እሺ እዚህ ጋር ወደ አማርኛ ልቀይርላችሁ በትክክል ከተረጎሙ ወደ አማርኛ ልቀይርልህ በትክክል ከተረጎመው ያው እና እዚህ ጋር እንግዲህ የተርጎመ ትክክል እንጃ እንመልከት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የጀመሩት የመጀመሪያው ራእይ በህልም ውስጥ ያለው እውነተኛ ራእይ ነው። እንደ ጉድ ሲቀድ ከመምታት በቀር ራእይን አያይም ነበርና ወደ ሂራ ሄዶ ተውሃትንና በመስገድ ለብዙ ሌሊቶች ሲሳይን ያዘጋጃል። ከዚያም ወደ ኸዲጃ ይመለሳል ይላል። እንግዲህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ይሄ ኋላ ነው። ይሄ ኋላ ነው። ኋላ ምንድን ነው ወገናችን? ነቢይ ሳይሆኑ በፊት የነበረው ማንነታቸው ነው። ይሄ ነቢይ ሳይሆኑ በፊት ወደ ሂራ ዋሻ በመሄድ አላህን ይገዙ ነበር። ገብተዋል አይደለ? መልአኩ ገብርኤል መጥቶ ሳይገለጥላቸው በፊት ወደ ሂራ ዋሻ በመሄድ አላህን ይገዙ ነበር። ይሰማል? እሱ እኮ የሚለው እሱ እኮ ከመጀመሪያው ጀምሮ የጀመሩት የመጀመሪያ አይ በህልም ውስጥ ያለው እውነተኛ ራእይ ነው የሚለው እንጂ እኔ ያልኩ ካወላለዱ ነው። እኔ ነቢዩ መሐመድ እዚህ ደረጃ ከደረሰ በኋላ መጀመሪያ ከቁረይሽ ሰው ተወልዶ እንዴት ሻሃሪያ ሳይዝ እስልምና፣ ምክንያቱም ሌላ አምልኮ ባዕድ ስለሆኑ እኮ ነው እናትና አባቱ ገሃነም የገቡት። እናትና አባቱ እኮ እስልምና ቢቀበሉ ኑሮ እኮ አዳምጥ፣ ቆይ ነቢይ ከመሆናቸው በፊት እምነታቸው ምን ነበር ነው አይደል ጥያቄ? አይ ነብያ ስወለድ እናትና አባቱ አሁን ትናንትና በጠየቀው ጥያቄ ታኩር በጠየቀው ጥያቄ ላይ ነው። ትናንትና ስጠይቀ የት ናቸው ሲል አንተ ሌላ መሰጠህ። እኔ ደግሞ ቁርአን ላይ ሳይገብቼ ሳየው እናትና አባቱ በእሳት ውስጥ እንዲያሉ ነው የመሰከረው ማለት ነው ነብዩ መሐመድ። ስለዚህ አንዴ ስለ እናትና ስለ አባቱ ከሆነ ጥያቄ ፍታና ነብዩ ሰለላሁ ዐለይሂ ወሰለም ስለ ወላጆቹ ጠይቅ። ስለ እርሳቸው ከሆነ ጥያቄ እኔ እንደዚያ ያልኩ እርሳቸው ያውና እዚህ ጋር ነቢይ ከመሆናቸው በፊት ያው አላህን ይገዙ ነበር የሚል እያሳየው ነው ሙስሊም እንደነበሩ። አይገባም እንደ ሰውየው። እሺ አንድ ጥያቄ ግልጽ ይሁንልኝ። እናትና አባቱ ገሃነም የገቡት ወይም እሳት ለእሳት የሆኑት ስተኛ አይደለም። ስለ እናትና ስለ አባቱ ልመልስ። ይሄ ልዝጋው። ስለ እርሳቸው አይደለም ጥያቄ። እሺ እናትና አባቱ እሳት የገቡት እስልምና ስላልተቀበሉ አይደል? እሱ ከየት መጥቶ እስልምና ተቀበለ? ሻሃዳ ሳይዝ። ስለዚህ ስለ እናትና ስለ አባቱ ልመልስልህ ወይ ይሄን ልዝጋው ወይ ስለ እርሳቸው አይደለም ወይ ጥያቄ? ጥያቄ ግልጽ አልሆነልህም መሰለኝ። በደንብ ግልጽ ነው ወገናችን። ይኸውልህ እያቀላቀልክ ነው። አንድ ነቢይና ወላጅ አክስት አጎቶቹ ይለያያሉ። የእርሳቸውን እየነገርኩህ ነው። ከልጅነታቸው ጀምረው መልአኩ ገብርኤል ወደ እርሳቸው ተልኮ መጥቶ ምንም አይነት ኃጢአት ላይና በአዳም ላይ እንዳይወድቁ እንክብካቤ እንዳደረገላቸው ላሳይ ነው። ስለዚህ ያውና እዚህ ጋር ነቢይ ከመሆናቸው ሙስሊም ነበሩ ወይ ከሆነ ጥያቄ፣ አዎ ያውና ምን ይላል? ፈካነ የእቲ ሒራ ወደ ሒራ ዋሻ ይሄዱ ነበር ነቢይ ከመሆናቸው በፊት። ፈየተሐነሱ ፊህ በእርሱም ውስጥ አላህን ይገዛሉ።
ተሐኑት ማለት ያው ወሁወ እርሱም አተዓቡድ መገዛት ማለት ነው። አላህን አለያሊ ዘዋት ልዐደድ የብዙ ቁጥር ሌሊቶችን የሆኑ ሌሊቶችን እየሄዱ በዚያ ውስጥ አላህን ይገዙ ነበረ። ስለዚህ ወየተዘወዱ ሊዛሊከ ለዚህም ስንቅን ይሰነቃሉ ይላል። ስለዚህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊት ወደ ሒራ ዋሻ በመሄድ አንድ አላህን የሚገዙ ነበር። ያ ማለት ያው ነቢይ ሳይሆኑ በፊት ሙስሊም ነበሩ፣ አንድ አላህን የሚገዙ ነበሩ ማለት ነው። ስለዚህ ነቢይ ከመሆናቸው እሺ ተው በቃ እሱ ተው ወንድሜ ዋሱን ተው እና ማለት ነው። ለምሳሌ አንድ የአይሁድ እምነት ተከታይ ወይም ከሌላ እምነት የሚከተል ሰው ሲመጣ አሁን ወደ እስልምና ሲመጣ ሻሃዳ ታዛላችሁ አይደለ? ልክ ነው አይደለም? ከሌላ እምነት ሲመጣ አንድ ሰው ሻሃዳ ታዛላችሁ። ስለዚህ የእሱ እናትና አባት ደግሞ የቁሬሽ ወይም የቁሬሽ ጣዖት አምላክ ተከታይ ስለሆኑ የሌላ እምነት ተከታይ ናቸው እነሱ። ከዛ እምነት እሱ ከነዛ ሰዎች ጣዖት አምላኪ ናቸው የሚለውን አውጣ እናሳይ። ትልቁ ላይ ነው ላልፍከ አንተ እኔ እኮ ይኸው ልንገርህ፣ እኔ ጥያቄ እየጠየቁህ ነው እንጂ አንተ ጋር ዲቤት ላደርግ ወይም ዲቤት ላደርግ ሳይሆን አሁን የእሱ ቤተሰቦች የቁረሽ ጣዖት አምላኪ ናቸው አልክ አይደለ? ጣዖት ያመለኩበትን ማስረጃ ያሳየን ወይስ ጠኛ ያውጣላሉ? ችግር የለውም። አንተ አይደሉም ነው የምትለኝ? አንተ አይደሉም ነው የምትለኝ? አይደሉም ካልኩ አመጣልሃለሁኝ። ያው ካልካው አምጣ እናሳየን። ጣዖት ያመለኩበትን አንድ ቦታ አንተ አይደሉም ካልከኝ አመጣልሃለሁኝ። ነው ካልከኝ አልፋለሁኝ። አይደሉም ካልከኝ ጣዖት ያመለኩ የሚለው የቁሬሽ ተከታይ አይደሉም። ቁሬሽ ምንድን ነው? የቁሬሽ እምነት ተከታይ አይደሉም ናቸው። አይደሉም ካልከኝ መስረጃ ላንጣለህ። ቁረይሽ ምንድን ነው? አይሰማም? ይሰማል። የቁረይሽ ተከታይ አልነበሩም ወይ አልክ? ቁረይሽ ምንድን ነው ታውቃለህ? ቁረይሽ ማለት እስልምናም ወይም ክርስትና ያልሆነ ዝም ብሎ አምልኮ ባዕድ የሆነ ነው። አይደለም ረባክ አይደለም፣ እንደሱ አይደለም። አየሁ ምንም የምታውቀው ነገር የለም። እሺ ቆይ በቃ ጥያቄውን አሳጠር ላድርግልና ወደ ሌላኛው ጥያቄ እናሄድ። አንተ አሁን የነብዩ መሐመድ እናትና አባት እስልምና ተከታይ ናቸው እያልከኝ ያለኸው ወይስ አለበለዚያ አይደሉም ነው እያልከኝ ያለኸው? ስለዚህ ስለ ወላጆች ልመልስ አይደለ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጨረስ ከሱ አይዋ። ስለዚህ መልስልኝ። እንግዲህ ጥያቄ ምንድን ነበር? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነቢይ ከመሆናቸው በፊት ሙስሊም ነበሩ ወይ? ሻሃዳ መያዝ ያስፈልጋቸዋል ወይ የሚል ነበረ። ሻሃዳ መያዝ ያስፈልጋቸው ሙስሊም ናቸውና፣ ሻሃዳ የሚያስፈልገው ሙስሊም ያልሆነ ሰው ወደ እስልምና ሲመጣ ጊዜ ነው። እርሳቸው ደግሞ ሻሃዳ አያስፈልጋቸውም። ለምን ከተባለ ራሳቸው በሻሃዳ ቃል ላይ ናቸው። ሻሃዳ ማለት አንድና ብቸኛ እውነተኛ የሆነውን አምላክ በብቸኝነት ማምለክ ማለት ነው። እዚህ መንገድ ላይ ነበሩ። ይሄ ደግሞ ያውና እዚህ ጋር ቅድም እንዳሳየኋቸው ምን ይላል? ካነ የተሐነሱ ፊ ጋሪ ሒራ ይላል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላህን በብቸኝነት ይገዙ ነበር። ከዚያ በኋላ የእውነት መልአክ ወደ እርሳቸው መጣ ይላል። አየህ፣ ያ መልአክ ሳይመጣ በፊት ወደ እርሳቸው ነቢ ሰለላሁ ዐለይሂ ወሰለምን አንድ አላህን በብቸኝነት የሚገዙ ነበሩ ማለት ነው። ይሄን ጨረስን። አሁን ስለ ወላጆቻቸው ነው ጥያቄ ልመልስልህ። ችግር የለውም። ይሄም ሊዛ ከሆነ ማለት ነው። እኔ ማለት ጥያቄው ለአንተ ግልጽ ያልሆን ነገር መሰለኝ። እኔ የጠየቁ ጥያቄ ስለ እናትና ስለ አባታቸውም ምንም ሳይሆን አንድ ሰው ከሌላ እምነት ሲመጣ ሻሃዳ እንደሚይዘው ነብዩ መሐመድ ሻሃዳ መያዝ አለባቸው ስለ ራሳቸው ሙስሊም ሆነው ነው የተፈጠሩት አልከኝ። እንግዲህ ሌላው ሙስሊም አሁን እንግዲህ ከዛ በፊት ያሉትን የነቢያት እምነት ነው ስትል በሰባተኛው ሴንቸሪ ነው የመጣው ስልህ ከዛ በፊት ያሉትን በነቢያት ስም ማለት የነቢያት እምነት ነው ስላልከኝ ይያዛል። ከነቢዩ መሐመድ አሁን ሻሃዳ ሲያዝ በነቢዩ መሐመድ ስም ነው የሚያዘው። ስለዚህ ከዛ በፊት ያሉት ደግሞ ሻሃዳ ሲያዝ ይያዛል አልከኝ። ማለት በምን እንደሆነ የሚያዘው አላውቅም። እንግዲህ አሁን ከሱ በፊት ሻሃዳ ከኔ ጋር ነበርክም በምንድን ነው ሻሃዳ የሚያዘው? መለስኩልህ። ለምሳሌ መሲሁ ህዝቦች ወይ ተውሒድ ወለልሃው ማስረጃ እየጠቀስኩ ተናገሬ በአንዱ አምላክ በአላህ ያምናሉ፣ በተላከላቸው ነቢይ ያምናሉ። ከዚያ በፊት የነበረውን ትውልድ ለምሳሌ የመሲሁ ህዝቦች እስልምና ሲቀበሉ ላኢላሃ ኢለላህ ዒሳ ረሱሉላህ ይሉ ነበር። እነሆ ከአንዱ አምላክ ከአላህ በስተቀር ሌላ አምላክ የለም፣ መሲሁም የእርሱ መልእክተኛ ነው ብላ ያምናሉ።